በሰውነትማ በፍቅር ካላከነፍኩት ይምርቻለሁ። ያችን ምስጢሮች ሚስቱን አስቼ እጄን ማስገባው። አዎ አሁን ገና ቤት ገባል። አትቆይማ ትመጫለሽ። እሺ በቃ እኔ ፍቅር ጠብቅሻለሽ። ቅድስት ምን አይነት ውበት ነው! ችናው ማን ነው ሰራተኛ ነች ቢባል የሚያምነው? ኧረ አማን ተረጋጋ። እግሮቿ ቆይ እንዴት አባታቸው ነው የሚያምሩት! እንደውም እኔ ነበርኩ ይቅርታ መጠየቅ የነበረብኝ። ሳላንኳኳ መግባት ልክ አላደረኩም። ሳላቅርብ ወይስ ማርቲ የመጣሽ ነው? እሷ ልጠብቃትና ከእሷ ጋር እንበላለን። ባይሆን ከበላው በኋላ ምሰራው ስራ ስላለ ለእሱ ሻይ አዘጋጅልኝ። ኧረ በለው ምን አይነት ፈተና ነው! አማን ባለ ትዳር ነው። ትዳሬ ላይማ አማን ብታይ ትናንት እንዴት እንዳፈርኩ። ምን ነው ለምንድን የለበሱት ልብስ በጣም የሚገርም ነው። ያኔ ግን ከሁሉም የወረደ ነው። ታዲያ አንቺን የሚመጥን ልብስ አትገዥም እንዴ? ብር የለኝም፣ እንድትሰጠኝ እፈልጋለሁ። ምን ማለት ነው? ገና እኮ 2 ቀኑ ነው ብር ከሰጠሽ። ጨረስኩታ። ደግሞ ከሰጠኸኝ ዝም ብለህ መስጠት ነው እንጂ አትጨቃጨቀኝ። እሺ በቃ ሰጥሻለሁ፣ አታኩርፊ። ምን ይገትርሻል? ቶሎ አቅርበሽ አትሄጂ? ምን አህያ ናት? ማርቲ ምን ሆነሽ ነው? ሰው እንደዚህ አትናገር እንጂ። የባለፈውን ሰራተኛ በስድብሽ ተማራ ነው የወጣችው ታውቂያለሽ። ከመጀመሩ ነው አንተ የሰራተኛ ጠበቃ የሆንከው። እንዲህ ያልክ የልብ ያልባት ትስጣቸው። በል እኔ ደክሞኛል፣ ረፍት ላድርግ። እሺ እኔም ጨርሼ እመጣለሁ። እየጠጣሁ ነው። ኧረ ተመችቶኛል፣ እየጠጣሁ ነው። ሄሎ ወይ ፍቅር፣ እኔ ራሱ እንዴት እንደናፈቀኝ
ትናንትና ቀን ሙሉ አብሬው ብዬ ራሱ ቤት ስገባ አንተን እያሰብኩ እንዴት ልተኛ። እውነቴን እንዴት እንደማፈቅር እኮ። ታዲያ ምን ችግር አለው? ባሌን ለልብስ ብዬ የተቀበልኩት ብር አለ፣ እሱን እሰጥሃለሁ። ከአንተ የሚበልጥብኝ ነገር እንደው የለም። እና ዛሬ አብረን አንውልም? አዎ ስራ አልገባም። በቃ ለባብሽ እመጣለሁ። እሺ እሺ፣ ፍቅር ቻው። ሄሎ ብታይ ጓደኛዬ ዛሬ ምን እንደሰማሁ እዛ የምሰራበት ቤት አለ አይደል? ብታይ ሴትዮዋ በባሏ ላይ ትማግጥበታለች። እሱ ደግሞ ብታይ በጣም ጥሩ ሰው ነው። ጭራሽ ገንዘቡን ሁሉ እየወሰደች ለሌላ ወንድ ነው የምትሰጠው። በደንብ ላይ ሰማኝ። በቃ በቃ እሺ ቻው ቻው። መታለ እንዲያላየሁም ነበረ። ኧረ ችግር የለም። እንዴት እንደደከመኝ እንዴት ነው ልቅር? ምን ሆነሃል? ደህና አይደለም እንዴ? አለ። ዛሬ ደግሞ ስራ አልገባሽም? አዎ ዛሬ ስራ አልገባሁም። የት ውለሽ ነው የመጣሽው? የጓደኛዬ ዘመድ ከውጭ መጥቶ እሱን ለመጠየቅ ሄጄ ነው የመጣሁት። ኧረ እና ሰላም ገቡ? ሰላም። ትንሽ ስላደረገ ዛሬ አለች። እንደውም ምንም አላሰብም። ሄሎ ብታይ ጓደኛዬ ዛሬ በጣም ነው ደስ ያለኝ። አዎ በጣም ጥሩ ጊዜ ነው ያሳለፍነው። አሞቶ የነበረው ሰውዬ ጭራሽ ተሽሎት ጓደኛው ጋር ሄዷል። ወይኔ ሸይጣን ሴትዮ አሁን ነው መምጫዋ። በቃ በኋላ እደውልልሻለሁ። እሺ እሺ ቻው። ወይ አሁን ገና ቤት ገባሁ። እኔማ ካንተ ጋር ውዬ ካንተ ጋር ባድር እንዴት ደስ እንደሚለኝ። ቤቱ ራሱ እኮ እንዴት እንደሚያስጠላኝ። ነገማ እንገናኛለን። እሺ ፍቅር በቃ ነገ። እሺ 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 ቻው። ቅድስት ቅድስት ቤቱ ምንድን ነው የመሰለው? ቤቱ አይተሽዋል? ቆይ ምን እየሰራሽ ነው የምትይው? ሆድሽን ለመብላት ነው እንደ መጣሽው? በይ አሁን ቶሎ ይስተካከል። ምን ትመስላለች? ገረድ። የኔና የማርታ ነገር ማብጠን አልኩኝ። እንዴት ብዬ እንደመፈታት ግራ ገብቶኛል። እንዴት ብዬ እንደምፈታት ነው ያልኩህ? እሷ እኮ ቆየሽ ከፈታች ማለት
ይሄ ቪዲዮ ነው። ምን ትመክረኛለሽ? በጣም ቀላል ነው። ለምሳሌ ነገ እሑድ ነው። ሁለታችሁ በቤት ስለሆነ የምትውሉት በእኔ ምክንያት መጣላታችሁ አይቀርም። ስለዚህ ቪዲዮ ታሳያታለህ። አላምን ካለች እራስህ ከቤት ጎትተህ ታስወጣታለህ። ከዛ ደብዳቤውን ትሰጣታለህ። ይምድ እሱን ከፍቼ በኋላ ነው የምነግርህ። ቅድስት፣ አንቺ ቅድስት፣ ምን እዛ ውስጥ ይቀርቅልሻል? መተሽ እዚህ ቡና ምናምን አታፈይም? ምን ትመስላለች? ይሁንሽ ገረድ። ምንድን ነው የሚያስጮሽ? ቀስ ብለሽ አታዣትም እንዴ? ከመቼ ጀምሮ ነው ደግሞ ለሰራተኛ ጠበቃ የሆንከው? ወይስ ሌላ ነገር አላት? እኔ እንዳንቺ አይደለሁም የኔ እናት። ሌባ እናት ልጇን አታምንም አይደል የሚባለው ድሮ። እኔ ከሌላ ወንድ ጋር ትሆናለች ብለህ አስበህ ነው? እኔም ማምንሽ ነበር። ከአንቺ ውጪ ሌላ ሴት አልፈልግም ነበር። ከዛሬ ነገ ትሻሻለሽ ብዬ ነበር እስካሁን የጠበቅኩሽ። አንቺ ግን ተመልከች ይሄን ቪዲዮ ጉድሽ ነው። እንደውም ከዛሬ ጀምሮ አንተ ጋር ነው። ነይ እንደዛ ከሆነ ለወደፊት ህይወትሽ ይጠቅምሻል። ወይኔ አማን ይሄን ደብዳቤ ስታነቢ እኔ ውድ ባልሽን ቀምቼሽ አንቺ ደግሞ መንገድ ላይ እየኳተንሽ ነው። ታስታውሻለሽ? የዛሬ 5 ዓመት በአማን ፍቅር ወድቄ ለአማን ፍቅር ለመግለጽ ስሞክር አንቺ በመሀል እየገባሽ ህይወቴን ስትበጠብጩ እና አማንን ለገንዘብ ብለሽ ስትቀርቢ የተሰማኝ ስሜት መቼም አልረሳውም። አሁን ደግሞ ታራዊ አንቺ ነው። ያመመኝን የአመታት ህመም አንቺ በደንብ ይሰማሻል ብዬ አስባለሁ። ደግሞ አማንን ገንዘቡንም ስሜቱንም ከምትጎጁ ሴት ነው ያራኩት። ካደረግሽው መጥፎ ነገር ተምረሽ የተሻልሽና አስተዋይ ሴት እንደምትሆኝ አልጠራጠርም። መልካም እንዲሆንልሽ እመኛለሁ። እንዴት እንደኮረውብህ ዛሬ። አሁን ስለ ደብዳቤውም ሌሎቹ ነገሮችን ማወቅ ያለብህ ሰዓት ነው። እንኳንም ተበቀሻት። እንደዚህ ካልሆነች ልጅ በምንም አትስተካከልም። ምን አሁን አሰብክ? ታገባኛለህ? ቀላል አንቺ ለእኔ ይላልከሽ